የላከልኝ አንድ የለጠፈችው ነገር አለ ምናምን ብሎ አንድ መስመር እዛ ላይ አለ። ምን ትላለች? ቆይ ላገኘው አንድ ጊዜ። ይኸውልህ ምን ትላለች መሰለህ እንግዲህ የመቼም እርኩስነታቸው ወደር የለው ግን አይኪዋቸው በዛ መጠን የዛ ነገር በጣም 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 ጀስት አባብሬ ታድል ነው። ምን ትላለች? ፍላጎታችሁ ህወሓት አልወጋችሁም ብሎ እንዲፈርም ነው ወይ? ተመልከት ምን ያህል ከአማራ መከራና ስቃይ ዲቮርስ እንደሆነች ተመልከት። የተለየች ፍጥረት እንደሆነች አየህ። ይሄ ህልውና ትግል የሚያሳይ ፍትሃዊነትን ያዘለ ከሷ ጋር የሚሰራ በዚህ አማራ ይሄን አይቶ የማይጸየፍ አማራ ህልውና ትግል ውስጥ ያለ አማራ አይደለም። መለኪያ ያለን እኮ አየህ። ይሄ ሁላ የተጨፈጨፈው የተደፈረው ይሄንን ቤዚክ የሆነ ጥያቄ አትውጉን አትግደሉን ብላችሁ እንዲፈርሙ ትፈልጋላችሁ ወይ? ሬፕ አታርጉን ብለው እንዲፈርሙ ትፈልጋላችሁ ወይ? የ80 ዓመት መነኩሴ አትድፈሩኝ እንዳትደፈሩኝ ብላ ትፈርማለህ ወይ? ትጠይቃለህ ወይ? እስቲ አስቡት። እስቲ ይሄንን ስታነቡ እስቲ እሸቴ ሞገስን አስቡት፣ ማይካድራን አስቡ፣ ጨናን አስቡ። it's beyond shocking እኮ ነው። በጣም እኮ እንደው ይሄ ሪቮልት የማያደርገው አማራ አለ? ይሄ ሪቮልት የማያደርገው ሂውመን ቢንግ መኖር አልነበረበት፣ ሰው መኖር አልነበረበት። ግን ምን ያህል የተበከለ ማህበረሰብ እንዳለ ነው የሚያሳየው። አልወጋችሁም ብሎ እንዲፈርም ነው። እሱማ ሰው ያደርጋቸዋል። አትወጋይ ብሎ መጠየቅ ኃጢአት ነው። የፖለቲካ ድንቁርና ነው፣ ኃጢአት ነው። ሬፕ አታርጉ ማለት ይሄ ነው። አትድፈሩ፣ አታቃጥሉ። እነዚህ ሰዎች ቅድም ጋሽ አዲስ እንዳለው ያው አማራን ለማጥፋት 360 ዲግሪ አቅጣጫ ብትዞሩ የተደራጀ ኃይል አለ። በተለያየ መንገድ በትግሬው ብትሉ፣ በጋላው ብትሉ፣ በግል ጥቅሙ ብትሉ በዚህ ሰዓት የሚያገኘው ስታተስ እና ገንዘብ አለ። ይሄ የ60 ዓመት 70 ዓመት የተሰራው ከጭፍጨፋው ጀምሮ ከደርግ ጭፍጨፋ ጀምሮ ደግሞ የሰበረ ስነ ልቦናና የዘቀጠ ሞራሊቲ አለ። ማለት በሰው ደም ላይ ተሻግሬ ህይወቴን ላቃና የሚል የጎረቤቴ መሞት፣ የጎረቤቴ ቤት መውደቅ፣ መፍረስ፣ የሱ ድህነት ለእኔ ብልጽግና ሆኖ የሚታየን እንደዚህ አይነት የዘቀጠ የሞራል እንትን መለኪያ ያለው ማህበረሰብ ተፈጥሯል። በዛ ሁላ አውድ ነው የህልውና ትግሉ እየተጓዘ ያለው። ኮንፍሮንት የሚያደርገው የሚተኩሰውን ብቻ አይደለም። በዚህ በኩል የዘቀጠ ሞራሊቲ ይዞ አንግቦ አገር አድናለሁ እያለ የሚታከረው ራሱ አንዱ አካሉ ነው። ለምን? ፍትሃዊነትን አያውቅም። የኛን መገደል አያውቅም። የኛን መፈናቀል እውቅና አይሰጥም። የሐሰት ትርክቱ ባለቤት ሆኖ ነው የሚቀርበው። አማራ ተፈናቅሏል፣ አማራ እየተገደለ ነው ሲል ምንድን ነው የሚመልስልህ? እሱ አይ አገር ለማጽናት ወደ ሰፊ መሆን ነው። አየህ፣ ስትገደል አንተ ነህ የምትጠየቀው። እየተገደልክ እንድትሰጥ የምትጠየቀው ግን አንተ ሟቹ ደምህ እየፈሰሰ ያለው ካንተ ነው ጥያቄው። ለምን? የስነ ልቦናውና የፖለቲካል አንደርስታንዲንጉና የትርክቱ ባለቤት ነው ይሄ ሰውዬ። እንደ ሌላዎቹ የዘር ባንዲራ ይዞ የሚያውለበልብ ላይሆን ይችላል። በዜግነት የሚንቀሳቀስ ሊሆን ይችላል። ቅድም የጠራው ጋሽ አዲስ ሰይጣን ይጥራው ስሙን ነው የምትለው። ስለዚህ ሰይጣን ይጥራውና እንደሱ ያለ በአማራ ጥላቻ እድሜ ልኩን የሄደ ሰው የለም።